ካፕቴን ቃልኪዳን ግርማ እባላለሁ የኤርባስ 350-900 ዋና አብራሪ ነኝ። የመጀመሪያዋ ሴት የኤርባስ አብራሪ ማለት ነው። የካፕቴን ውሎ ከምን ይጀምራል? የኛ ውሎ ያው ከቤታችን ነው። ከቤታችን ahead of time ፕላን አድርገን ወዴት እንደምንሄድ እንዴት እንደምንሄድና ስላየር ሁኔታው ተዘጋጅተን እንመጣለን ማለት ነው። ቁርስ ላለማጋበዝ ሙያሽን ላለማሳየት ነው ከቤት ያልጀመረው። ከቤት ለዛ ነው አይሻል የለም ነበር ቁርስ። ውሎ ከፓርኪንግ ነው የሚጀምረው ማለት ነው። ከፓርኪንግ ነው የሚጀምረው ማለት ነው። የዛሬ ውሏችን ወዴት ነው የሚሆነው? ዛሬ ከአዲስ አበባ ተነስተን ወደ ዱባይ ደርሰን መመለስ ማለት ነው። በሙሉ በሴት ክሩ የሚመራ ማለት ነው። እውነት እንግባና ደስ ይለኝ። እሺ ኖርማሊ ከቴክ ኦፍ አንድ ሰዓት ተኩል በፊት ነው የምንመጣው። እዚህ ከደረስን በኋላ ፍላይት ፕላን እንለዋለን። ወዴት እንደምንሄድ እንዴት አድርገን እንደምንሄድ ምን አይነት ወዘር እንደሚጠብቀን እዛ የምንሄድበት ዴስቲኔሽን ደግሞ ኤርፖርቱ ራኖ ዝግ ነው ወይ ተከፈተ ራኖ ያለ ወይ ይሄን በሙሉ ዲስከስ የምናደርገው እዚህ ነው። እዚህ ከመጣን በኋላ ብሪፊንግ አለችን። ፍላይት ፕላን ይልኩልና ዲስፓቸሮቻችን ለሷ እዚቹ 30 ደቂቃ ይሰጠናል ማለት ነው። Ethiopian 602. North 1. 602, go ahead. Request the standby 5 track. North 1, Ethiopian 602. Thank you. Yeah, again stand. North 12. Take off weight 199 200 is okay. Yes, Kedanana. Max 0 free weight 28.9. Take off weight 29.9. Briefing please. ከተደስከም ማልችል ድረስ ዙሪያውን እየዞርሽ ፕሌንታይ ነበር። በጣም በፍጥነት ሁሉንም ቦታዎች ላይ ነበር። ምንድነው ስራችን ነው ይሄ ዋክ አራውንድ እንላለን። ቪዥዋል ኢንስፔክሽን መሆኑ ነው። ሶ አይሮፕላኗን ስንቀበላትም ሆነ ካረፍን በኋላ ደግሞ ስንወስዳትም ስንመልሳትም ማለት ነው ዞረን ማየት አለብን። ቪዥዋል ኢንስፔክሽን አለ። አንዳንድ ጎማዎቹ እንዴት ናቸው? እኛም ቴክኒሻኖቻችንም ማለት ነው እነሱ አስቀድመው ያዩታል። እኛ ደግሞ ከነሱ ተቀብለን ኤኒ ዲቴል ችግር ካለው ስፔሲፊክሊ ፖይንት አውት ማድረግ አለብን። መሰራት ያለበት ካለ አሄድ ኦፍ ታይም መሰራት የሚኖርበት ቪዥዋል ኢንስፔክት ማድረግ አለብን። ይሄ የካፕቴንም ፈርስት ኦፊሰር ነው። በራራችን ጀምሮ 10 ደቂቃ ነው የቀረን። ማኛል እንግዶቻችን አሁን ለመነሳት በምናደርገው ዝግጅት የመቀመጫ ቀበቶቻችሁን እንድትታጠቁ፣ የወንበሮቻችሁን የኋላ ድጋፍ እንድታቃኑ እንዲሁም ከፊት ለፊታችሁ የሚገኘውን ጠረጴዛ ወደ ቦታው እንድትመልሱ እንጠይቃለን። Radar, good morning. Ethiopian 602 out of 8,400, climbing 410 when you lost to Alpha. Ethiopian 602, good morning, and Falcon 6 climb flight level 410, cancel SID, maintain runway. Continue climb flight level 410, cancel SID, maintain runway heading Ethiopian 602. Okay, one great virgin. Them not rush. German from the flight crew captain speaking. My name is Erkan. In the flight crew meet your first officer Marta and Sarah as you come to the horizon. Well, let's welcome you on board flight number 602 France to Dubai. እኔ በኩል ለኛ አይደለም ብዙ ጊዜኛ እግዚአብሔር ይመስገን ደርሰናል አግኝተናል። ግን ከኛ በኋላ ከህፃናት ጀምሮ ነገ እንደሷ መሆን ፈልጋለሁ ምን ብዙ ልጆች ስለሚኖሩ እንዴት እንደሚቻል ለማሳየት እና ሞቲቬት አድርጎ በቃ ከየትኛውም በማህበረሰብ ብንመጣ ከየትኛውም ክፍለ ሀገር ብንመጣ ከየትኛውም የኢትዮጵያ ክልል ብንመጣ የት መድረስና እንዴት መድረስ እንዳለብን አስተማሪ ጊዜ ነው ያስባለሁ። ሴቶች ኦፍ ኮርስ ይችላሉ በብዙ ነገር አሳይተዋል። የግድ ማብረር ብቻ አይጠበቅባቸውም አሳይተዋል። ኢቲ ግን አንዳንዴ አንቺ የምትችሉም ነገር ማሳያ ቦታ ያስፈልግሻል አይደል? ፈልጌ ወድጄና ደስ ብሎኝ ህይወቴን እንድመራ ወይም ነው እንደዚህ እንደማህበረሰብም ሴቶች ተብሎ ያው እንደምሳሌም ያቀረባችሁን ነው ያለው ሰው እድሉን የሰጠን ኢቲ ነው። እንደዚህ አይነት ለሴቶች ይሄን ያህል
ትኩረትም የሚሰጥ መስሪያ ቤት በመሆኑ እዛ በመስራቴ ከመደሰትበት ነገር አንዱ ነውና ቴንኪው ልለውም እፈልጋለሁ እድሉን ስለሰጥ። እያበረራችሁት ያለው በጣም ትልቅ ነው ቅድም ሳይሆን እና ምን ይመስለኝ ነበር መሰለሽ አንድ ሰው በቃ አብራሪ ከሆነ በኋላ የትኛውንም ፕሌን ማብረር የሚችል ይመስለኝ ነበር። እንደሱ ግን አይደለም። እንደሱ አይደለም። በኢትዮጵያ የመንገድ ህግ ገና ስንቀጠር ከትንሾቹ አውሮፕላኖች ነው የምንጀምረው። አሁን ለእኔ ፐርሰናሊ እስከ 737 ጀመርኩኝ 2 ዓመት ተኩል 737 በምክትል አብራሪነት ካበረርኩ በኋላ 777 4 ዓመት ተኩል ምክትል አብራሪ ሆነሽ ከዛ ደግሞ ተመልሼ ወርጄ ለዋና አብራሪነት ደግሞ 737 ካፕቴን ሆንኩኝ ከ2 ዓመት ተኩል በኋላ ደግሞ አሁን እዚህ ኤርባስ ላይ ማለት ነው። ስለዚህ በአንዱ ላይሰንስ አንዱን ብቻ ነው ማብረር የምትችይው 787 ካልሆነ በስተቀር ሌሎች በሙሉ አሁን ኤርባስ ካለኝ በቃ ኤርባስ ብቻ ነው የምችለው ማለት ነው። አሁን ባለው ግን የቴክኖሎጂ ውጤት የመጨረሻው ኤርክራፍት ይሄ ነው። አሁን እኛ ሀገር ያለን እሱ ነው። ዓለም ላይም ብዙ ነው። ኤርባስ በጣም ሊዲንግ ኤርፕሌን ነው እየተባለ ያለው አሁን ዓለም ላይ። ኢትዮጵያ ውስጥ እንግዲህ ካሉ ሴት አብራሪዎች ውስጥ እሱም ማብረር የምትችይው አንቺ ብቻ ነሽ። እውነት ነው። ምን ይሰማሻል? ደስ ይላል። እግዚአብሔር ይመስገን። የተመኘሽውን ስታገኚ በጣም ያስደስትሻል። ግን አሁን እኔ ብቻ በመሆኔ ሳይሆን አሁን ግን ከኔም በላይ ብዙ እንዲመጡልኝ ነው የምትፈልጊው። ገባሽ? አሁን ካፕቴን አምሳለ 777 ላይ ዋናው አለች። እሷም እንደዛ ነበረች። ከሷ በኋላ ሰው እንዲመጣላት ሰው ከሷ በኋላ እኔ ስመጣ የነበራትን ደስታ ትዝ ይለኛል። ገባሽ? ከኔ በኋላ ደግሞ እነ ማርቲ እየጨመረ ስንሄድ ሞር ደስታሽ የተለየ የሆነ ይመጣል። ስኬት ማለትም እሱ ይመስለኛል አይደለ? ተተኪዎችን ማፍራት። እውነት አብሶሉት በትክክል። ስኬት ግን ምንድነው ለእናንተ? ስኬት ማለት አሁን ሀገራችን ወይ ሶሳይቲ እንደሚጠበቅብን ወይ ዶክተር መሆን፣ ፓይለት መሆን፣ ሎየር መሆን ብቻ አይደለም ስኬት ማለት። ስኬት ማለት መሆን የፈለግሽውን መሆን መቻል ነው። ሁሉም ሰው እንደ መልካችን እንደ ባህሪያችን የምንፈልገውም ነገር የተለያየ ነው። ያንን ማግኘት መቻል ነው ስኬት ማለት። ስኬት ለእኔ ያው ትንሽ ከድሪም ጋር ድሪም ከምንለው ነገር ጋር እያያዝብኛል። የሚያስከፍለውን ዋጋ ሁሉ አውቀሽ ለመክፈል ሬዲ ሆነሽ እየከፈልሽ ጊዜና ሁኔታ ሲፈቅድ የምትደርሽበት ነገር ነው ድሪም። ያን ድሪም አቺቭ ማድረግ ስቺ ወይም መጨበጥ ወይም እውነት ሆኖ ማግኘት ስትቺ ተሳካልሽ እላለሁኝ። የኢትዮጵያ አየር መንገድ ካፕቴን መሆን በራሱ ምን ይሰጣል? እኔ አንዳንዴ የምንወደውን ሙያ የምንወደውን ስራ የምንሰራበት ቦታ ራሱ አስተዋጽኦ አለው። እውነት ያው ለእኔ አገሬን በጣም ወደው እግዚአብሔር ይመስገንና ለአገሬ መስራት መቻሌ በጣም ያስደስተኛል። ኢትዮጵያ አየር መንገድ ድሮም ልጆች ሆነን ሁሉ የምናየው አይሮፕላኗ በቃ ያ ባንዲራችን በየሀገሩ ስታየው ራሱ የሚፈጥርብሽ ነገር አለና ለሱ ተሳክቶልሽ መስራት መቻል ለእኔ በጣም ትልቅ ነገር ነው ብዬ አስባለሁ። ካፕቴን አባትሽ ካፕቴን ነበሩ፣ ወንድምሽ ፓይለት አይደል? እውነት ነው። በቤተሰብ ነው ጠቅላላ አድርጋችሁ ይዛችሁ አብረሻቸው በረሽ ታውቂያለሽ? አንቺ አብራሪ ሆነሽ እነሱ ፓሴንጀር ሆነ? አዎ ድሮም አባቴ አብራሪ ሆኖ እኔ ፓሴንጀር ሆኜ በረናል። አሁን ደግሞ ከጊዜ በኋላ ደግሞ እኔ እያበረርኩ እሱ ፓሴንጀር ሆኖ ደግሞ ለመብረር እድሉ ነበረኝ። በጣም ደስ ይላል። ልጅ ሆኜ ያገኘሁትን ያህል ደስታ ነው የሰጠኝ። ለእሱም እንደዛ ነው። በቃ የድሮን እያስታወስን ስለነበር እንዴት እንደነበረ በጣም የሚያስደስት ጊዜ ነበራል። ከዛ ስታርፊሽ እዚህ ጋር ገጭ አድርገሻል። እዚህ ጋር አዎ ያው ለምን እንደዚህ አታረጊውም ያው ከኤክስፒሪየንስ ብዙ ነገር ስለሚመጣ ለመማማርም ይሆናል። እድለኛ ነኝ ብለሽ ታስቢያለሽ? በጣም ከሚገባ ስንመለስም በዚህ ውበት ነው የሚሆነው። እውነት ነው። አሁንም ስንመለስም አየሩም ሁኔታ ቆንጆ ነበር ወደ ዱባይ ስናልፍ። አሁን ደግሞ ወደ አዲስ አበባ ለመውጣት አንድ 25 ደቂቃ ይቀረናል ወደ ስራችን።